ታሪካችን የሚጀምረው በኦደን ካውንቲ ኬንታኪ ውስጥ ነው። ካሽ የተባለ የቀድሞ ወንጀለኛ አሁን በአዲስና በተረጋጋ ህይወት ውስጥ ይገኛል። የሚኖረውም በሟች እህቱ ራቼል እርሻ ላይ በሚገኝ አንዲት ትንሽ ጎጆ ውስጥ ሲሆን አማቹ ፊኒና በአስራዎቹ የዕድሜ ክልል ውስጥ የምትገኘው የእህቱ ልጅ ሳቫና ደግሞ በትልቁና ዋና ቤት ውስጥ ይኖራሉ። ካሽ እህቱ ራቼል በእጽ ሱስ ምክንያት ህይወቷ ካለፈ በኋላ ያንን የአመጽና የጭካኔ መንገድ እርግፍ አድርጎ ትቶታል። ሆኖም ግን የአስከፊ ያለፈ ታሪኩ በእጽና በአልኮል የተሞላው ትውስታው ሁልጊዜም እንደ ጥላ ይከተለዋል። በዚህ ምክንያት ከሰዎች ርቆ ለብቻው በመገለል በውስጡ ካለው የሐዘንና የጥፋተኝነት ስሜት ጋር በማይታይ ጦርነት ይዋጋል። ጊዜው እያለፈ ሲሄድም ማንነቱን ከተቆጣጠረው የሐዘን ማዕበል ረፍትን ፍለጋ ጉልበቱንና ትኩረቱን በሙሉ በእርሻ ስራው ላይ ያደርጋል። የእርሻ እንስሳቱን መንከባከብና የዕለት ተዕለት ተግባራትን ማከናወን ውስጣዊ ሰላም እንደሚሰጠው ተስፋ ያደርጋል። አንድ እሁድ ጠዋት ላይም ካሽ ማለዳ ላይ ከእንቅልፉ ይነቃል። ነገር ግን እንደተለመደው የአስፈሪ ያለፈ ታሪኩ በምናቡ ይመጣበታል። ቀደም ሲል የካውንቲው የጥልቅ ዓለም ንግስት ለሆነችው ለጨካኛው ቢካት አስፈሪ ታዛዥና ገዳይ ሆኖ ይሰራ ነበር። ለዚህም ያለፈው ታሪኩ ሰላም ሊሰጠው አልቻለም። በዚህ መሃልም ሳያውቀው የተሰነጣጠቀው ቀኝ እጁን ይዳስሰዋል። ይህም ጠባሳ ከዛ ከቆሸሸ ዓለም ለመውጣት የከፈለው መራራ ዋጋ ማስታወሻ ነው። ከጥቂት ቆይታዎች በኋላ ግን ሐሳቡን በኃይል ሰብስቦ ከአሳዛኝ ትውስታው ይወጣና ለጥቂት ደቂቃዎች አካላዊ እንቅስቃሴ ካደረገ በኋላ በሞተር ብስክሌቱ ወደ ዋናው ቤት ያመራል። እዚያም ሳቫና የእናቷን የቆዩ መጽሐፍት ስታነብ ያገኛታል። የማንበብ ልምዷን ካበረታታ በኋላ አማቹ ፊኒን ለመቀስቀስ ወደ ክፍሉ ይገባል። ፊኒንም በባለቤቱ በራቼል ፎቶግራፎች ተከቦ በስካር ተኝቶ ያገኘዋል። ካሽ በሐዘን ለተሰበረው አማቹ ቢያዝንም የእርሻ እንስሳቱን መመገብ ስላለባቸው ፊኒን ቀስቅሶ ከእንቅልፉ እንዲነሳ ያስገድደዋል። ከዚያም ካሽ ፊኒና ሳቫና በጋራ ወደ እርሻው በመሄድ የራሳቸውን ተግባር ማከናወን ይጀምራሉ። ምንም እንኳን ዝምታ በሰፈነበት መንፈስ ቢሰሩም ሶስቱም በልባቸው ውስጥ ራቼልን እያሰቡ ነበር። ይህንን የዝምታ ድባብ ያቋረጠው ግን ከጋጣ ውስጥ የሚሰማው የሳቫና የደስታ ጩኸት ነበር። እርጉዝ የነበረችው ፈረሳቸው ምጥ መጀመሯን የሚያበስር ነበር። ወንዶቹም በፍጥነት ወደ ጋጣው ሮጠው በመሄድ ፈረሷ በምጥ እየተሰቃየች እንደሆነ ሲረዱ ፊኒ በድፍረት ወደፊት በመቅደም ግልገሏ በሰላም ወደዚህ ዓለም እንድትመጣ ይረዳታል። ቤተሰቡም በአዲሷ ግልገል መወለድ ትልቅ ደስታ ይሰማቸዋል። የጧቱን ስራ አጠናቀው ወደ ቤት ሲመለሱም ካሽና ሳቫና ወደ ቤተ ክርስቲያን ለመሄድ ይዘጋጃሉ። ፊኒ ግን እዚያው መቅረትን መርጦ በኋላ ላይ በከተማው ምግብ ቤት ለምሳ እንደሚገናኙ ቃል ይገባላቸዋል። ሳቫናም የአባቷን ሁኔታ እያሰበች ካሽን ፊኒ እናቷን በጣም እንደናፈቃት ትነግረዋለች። ካሽም እኔም ናፍቃኛለች በማለት አብረው ጉዟቸውን ይቀጥላሉ። ቤተ ክርስቲያን እንደደረሱም ውስጥ በመግባት በጸጥታ ተቀምጠው የፓስተር ዊልደርን ስብከት ያዳምጣሉ። ፓስተር ዊልደር ቀደም ሲል የቢካት የወንጀል ቡድን አባል የነበረ ቢሆንም አሁን ግን ሕይወቱን ለውጦ በአዲስ መንገድ ላይ ይገኛል። ስለ አዲስ ጅምርና ያለፈን ስህተት ትቶ ስለመመለስ የሚያስተምረው ትምህርትም የካሽን ልብ በጥልቀት ይነካዋል። ከጸሎት በኋላም ፓስተር ዊልደር ካሽንና ሳቫናን ያገኛቸዋል። ካሽም አማቹ ፊኒ በሐዘን ተሰባብሮ መጠጥ ላይ መውደቁን ሲነግረው ፓስተሩ ፊኒን ይዘው አደን ሂድ፣ ሐዘኑን ለመርሳት ይረዳዋል የሚል ምክር ይለግሰዋል። ከዚያም ካሽና ሳቫና ወደ ከተማው ምግብ ቤት በማምራት ፊኒን ይጠብቁታል። የፊኒን ተወዳጅ ምግብ አዘው ለሰዓታት ቢጠብቁትም ፊኒ ግን ሊመጣ አልቻለም። ካሽም በሁኔታው ተበሳጭቶና ተጨንቆ ፊኒን በስልክ ለመጠየቅ ለጥቂት ደቂቃዎች ወደ ውጭ ይወጣል። ሆኖም ካሽ ከሳቫና ርቆ በሄደበት ቅጽበት የቢካት ታዛዥ አገልጋይ የሆኑት ባክና ዶ የተባሉ ወንድማማቾች ሳቫናን ከበው ያስጨንቋታል። ካሽ ተመልሶ ሲመጣም ሳቫና ስትረበሽ ያያታል። ካሽ ምንም እንኳን ያንን የጥቃት ህይወት ቢተወው በቁጣና በረጋ መንፈስ ሳቫናን ከዚያ እንድትርቅ ያደርጋታል። ትቶት የመጣውን የቀድሞውን ጨለማ ህይወት መልእክተኞችን ፊት ለፊት ይጋፈጣቸዋል። ሳቫናን ይዞ ወደ ቤት ሲመለስ ግን ፊኒ በስካር መንፈስ ሙዚቃ ከፍቶ ሲጨፍር ያገኙታል። ካሽ ፊኒን ለብቻው ገለል አድርጎ ምንድነው እያደረክ ያለው በማለት ይጠይቀዋል። ፊኒም በስካር መንፈስ ውስጥ ሆኖ የሞኝ ስራ እንደሰራ ይነግረዋል። በዚህ መሃልም ሁለቱ ወንዶች ስለ እርሻው መጻኢ ዕድል ክርክር ውስጥ ይገባሉ። ካሽም ፊኒ ጭንቀት ውስጥ ሆኖ ከቢካት ጋር የገንዘብ ግንኙነት ፈጥሮ ሊሆን ይችላል ብሎ ይሰጋል። ለሰይጣን አንድ ኢንች ከሰጠው ተመልሶ መጥቶ አንድ ክንድ ይወስድብሃል በማለትም ፊኒን ያስጠነቅቀዋል። በመጨረሻም ካሽ ራሱን አረጋግጦ ሁሉንም ነገር እሱ እንደሚያስተካክለው ለፊኒ ቃል ይገባለታል። መጠጥ እንዲቀንስና ከሳቫና ጋር አደን እንዲሄድም ይመክረዋል። በሌላ በኩል ቢካት ሜት የተባለውን እጽ እያዘጋጀች መሆኑን የሰሙት ሬጅና ሃርሎን የተባሉ ሁለት ሱሰኞች ወደ ግቢዋ ሾልኮ ይገባሉ። ዓላማቸውም እሷን ዘርፎ መጥፋት ነበር። ሆኖም ግን ሬጂ በአካባቢው ባለው የወጥመድ ብረት ተይዞ ክፉኛ ይቆስላል። ሃርሎንም ለማምለጥ ቢሞክርም በታጠቁ የቢካት ጠባቂዎች እጅ ይወድቃል። ትዕይንታችንም ወደ ነካሽ ቤት ሲመለስ ካሽ ሁኔታውን በቁም ነገር ካሰበበት በኋላ ቢካትን ሳያናገር ሰላም እንደማይኖር ይረዳል። ፊኒ ያለበትን ዕዳ ለመክፈልም ይወስናል።
መጀመሪያም በከተማ ወደሚገኘው የህግ ቢሮ በመሄድ የቢካት ልጅ የሆነውን ዘኪን ያገኘዋል። ፊኒ ምን ያህል ዕዳ እንዳለበት ሲጠይቀውም ዘኪ ግን ይህ ዝም ብለህ መጥተህ የምትከፍለው አይነት ዕዳ አይደለም በማለት ካሽን ያፌዝበታል። በዚህ መሃልም ፊኒና ሳቫና በእርሻው ላይ እያሉ ባክና ዶ ከሌሎች ግብረ አበሮቻቸው ጋር መጥተው በድንገት ጥቃት ይሰነዝሩባቸዋል። ቢካት ፊኒ ዕዳውን እንዲከፍል ለማስጠንቀቅ የላከቻቸው እነዚህ ሰዎች ፊኒን መሬት ላይ ጥለው ይደበድቡታል። ሳቫናም የአባቷን ሲቃይ ማየት ተስኗት ልታግዘው ብትሞክርም በኃይል ይገፏታል። በመጨረሻም ተስፋ የቆረጠችው ወጣት ወደ ክፍሏ ሮጣ በመግባት የአደን ቢላዋን ይዛ ትመለሳለች። ከመካከላቸው አንዱን ጥቂት ብታቆስለውም ወዲያውኑ በቁጥጥር ስር ትውላለች። ካሽም ወደ እርሻው ሲመለስ የሆነውን ነገር አይቶ ክፉኛ ይደነግጣል። ፊኒንና ሳቫናን አረጋግቶ ወደ ቤት ካስገባቸው በኋላ እርዳታ ፍለጋ ወደ ሸሪፍ ሆሊስተር እና ረዳት ሸሪፍ ዱክ ቢሮ ያመራል። ነገር ግን ሁኔታውን ቢያስረዳቸውም የሚረባ መልስ አያገኝም። ቀኑን ሙሉም በተለያዩ መንገዶች ሰላማዊ መፍትሄ ለመፈለግ ቢሞክርም ሁሉም በር ይዘጉበታል። በመጨረሻም ምርጫ ያጣው ካሽ ወደ አንበሳው አጎሮሮ ለመግባት ይወስናል። ቢካትንም ፊት ለፊት ሊጋፈጣት ይሄዳል። ቢካትም በደስታ ትቀበለዋለች። ዕዳውም ስለ ገንዘብ ሳይሆን ስለ እሱ አገልግሎት እንደሆነ ትነግረዋለች። ትልቅ የወንጀል ግዛት ለመገንባት የእሱ የጭካኔ ችሎታና የተረጋጋ ማንነቱ እንደሚያስፈልጋትን ትገልጽለታለች። ፈቃደኛ ካልሆነ ግን ፊኒን እንደምትገለው ትዝትበታለች። 3 ስራዎችን ከሰራላት ግን እርሻውን በነፃ እንደምትለቅላቸው ቃል ትገባለታለች። በዚህን ጊዜ ካሽ ቤተሰቡን ለማዳን ሲል ለራሱ የገባውን ቃል ያፈርሳል። ወደዛ ጥቁር ዓለም ለመመለስም ይስማማል። ከስምምነቱ በኋላ ወደ እርሻው ሲመለስ ግን በውስጡ ትልቅ ስጋት ነበረው። 3 ስራዎች ብቻ ቤተሰቤን ነፃ ያወጡ ይሆን ብሎ ይጠራጠራል። ቢካት በቀላሉ እንደማትለቀው ስለሚያውቅም በቆይታው ውስጥ ሌላ መውጫ መንገድ መፈለግ እንዳለበት ይወስናል። እርሻ ቦታው ላይ ሲደርስም ፊኒን እሳት ዳር ሆኖ ሲጠጣ ያገኘዋል። ሁለቱም በጋራ ተቀምጠው ስለ ራቼልና ስለደረሰባቸው ሐዘን እያወሩ ይጽናናሉ። በመሃል ግን ፊኒ የገዛ መሬቴን መጠበቅ ያልቻልኩ ሚስቴንና ልጄ መጠበቅ ያቃተኝ ደካማ ሰው ነኝ ብሎ ሲያለቅስ ካሽ ሁልጊዜም ከጎኑ እንደሚሆን ቃል ይገባለታል። በሌላ በኩል ቢካት በቁጥጥር ስር የዋለውን ሃርሎንን በጭካኔ ስታሰቃየው እናያለን። ዓላማዋም ግብረ አበሮቹ እነማን እንደሆኑ እንዲናገርና ለሌሎቹ ማስፈራሪያ እንዲሆን በማሰብ ነው። በሌሊቱ አጋማሽ ላይም ካሽ የመጀመሪያውን ተልዕኮ እንዲወጣ ስልክ ይደወልለታል። በከፍተኛ ስጋትም ባክን ይቀላቀለዋል። ተልዕኳቸውም ሃርሎንን በመከተል የት እንደሚደበቅና ምን ለማድረግ እንዳሰበ ማወቅ ነበር። ሃርሎንም ሳያውቀው ወደ መደበቂያው ይመራቸዋል። እዚያም ከጓደኞቹ ጋር ሆኖ በቢካት ላይ የበቀል እቅድ ሲያወጡ ካሽና ባክ በስውር ይሰሟቸዋል። ባክም ወዲያውኑ ለባልደረቦቹ ደውሎ በድንገት ጥቃት እንዲሰነዝሩ ያዛቸዋል። ለካሽም ሽጉጥ ይሰጠውና የኋላውን በር ጠብቅ ይለዋል። የቀሩት ግን በፊተኛው በር በኩል ሰብረው በመግባት በክፍሉ ውስጥ ያሉትን ሁሉ በጭካኔ ረሽኗቸዋል። በዚህ መሃል ግን ካሽ የሚያመልጥን አንድ ሰው ለማስቆም ሲሞክር የተሰጠው ሽጉጥ ጥይት እንደሌለው ይረዳል። ይህም ለካሽ የተዘጋጀ ወጥመድ ነበር። ሆኖም ካሽ በፈጣን እርምጃ ሰውየውን መሬት ላይ ጥሎ ይይዘዋል። ወዲያውም ዶ ደርሶ ሰውየውን ይገለዋል። ካሽ ሽጉጡ ጥይት እንዳልነበረው ሲጠይቅ ግን ዶ በፌዝ ተሳስቶ ጥይት የሌለው ሽጉጥ እንደሰጠው ይነግረዋል። በዚህም መልኩ ተልዕኳቸው ተጠናቆ ንጋት ላይ ካሽ ወደ ቤቱ ሲመለስ ፊኒ በቤት ውስጥ ያለውን አልኮል በሙሉ ሲደፋ ያገኘዋል። ካሽን በአማቹ መለወጥ እጅግ ይደሰታል። ምንም እንኳን ሌሊቱን ሙሉ ሳይተኛ ቢያድርም ከፊኒ ጋር በመሆን ወደ ጫካው ለአደን ይሄዳሉ። አደናቸው ላይ እያሉ ፊኒ እንደ ሽማግሌ እየተንቀጠቀጥኩ ነው ሲል፣ ካሽ ግን ትኩረቱን በስራው ላይ ብቻ እንዲያደርግ ያበረታተዋል። ትዕይንታችንም ፓስተር ዊልደር ጋር ወስዶን ከጥቂት ቀናት በኋላ ካሽን አግኝቶ ስለ እርሻውና ስለ ገጠመው ችግር እያማከረው ያሳየናል። የካሽን ጭንቀት ተረድቶ ወደ ጨለማው መንገድ እንዳትመለስ ለቤተሰብ የምትከፍለው መስዋዕትነት ትልቅ ነው በማለት ያበረታተዋል። ካሽም ያለፈ ታሪኩን ያጋረዋል። እሱ ፊኒና ራቼል ቀደም ሲል በቢካት ስር ሲሰሩ ለቀናት በሱስ ተውጠው ይዝናኑ እንደነበረና ያኔ ከእጽ ውጪ ምንም እንደማያሳስባቸው ይናገራል። ቀጥሎም ሁለቱ ወንዶች ቀኝ እጃቸውን ያሳያሉ። ሁለቱም ከዛ ህይወት ለመውጣት የፈጸሙት የመስዋዕትነት ጠባሳ ነበረባቸው። በዚህ መሃል ብዙም ሳይቆይ ግን ካሽ ሁለተኛው ስልክ ይደርሷል። ወይስ ከተባለ የቢካት ሰው ጋር በመሆን ትልቅ የእጽ ግብይት እንዲፈጽሙ ይታዘዛሉ። ላዛሩስ የተባለ ሰውም መጥቶ ይቀላቀላቸዋል። በደስታ እያወራም ስለ ንግዱ ዝርዝር ይነግራቸዋል። ካሽና ወይስ በጭንቀት ውስጥ መሆናቸውን ሲረዳም ገዢዎቹን በደንብ አውቃቸዋለሁ፣ አትጨነቁ ይላቸዋል። ይሁን እንጂ ቦታው ላይ ደርሰው እቃውን ማውረድ ሲጀምሩ ላዛሩስ የሆነ ነገር እንዳልተስተካከለ ይገነዘባል። በዚህ ቅጽበት በድንጋጤ ውስጥ የነበረው ዌስም ላዛሩስን ተኩሶ ይገለዋል። በሌቦች መካከል ምንም አይነት ታማኝነት የለም የሚለው አባባልም እዚህ ጋር የሰራ ይመስላል። ነገር ግን ገዢዎቹ ሲመጡ ላዛሩስ የት እንዳለ ይጠይቃሉ። ካሽና ዌስም ሁኔታውን ለማረጋጋት ቢሞክሩም ገዢዎቹ በጣም ይጠራጠራሉ። ውጥረቱ እየጨመረ ሲሄድ ካሽ ያለ ምንም ደም መፋሰስ ጉዳዩን ለመጨረስ ቢሞክርም በድንገት የተኩስ ናዳ ይከፈታል። ካሽና ዌስም በደቂቃዎች ውስጥ አንድ ወጣት
ነጋዴ ብቻ ሲቀር ሁሉንም ገዢዎች ይገልባቸዋል። ያ ወጣት ገና ልጅ መሆኑን ሲመለከት ግን ሳይገለው በሰላም እንዲሄድ ያደርገዋል። ከዚያም ገንዘቡን ይዘው በመመለስ ለወንጀሉ ማስረጃ የሚሆንባቸው መኪና ያቃጥሉታል። ፊኒም መጥቶ ይወስዳቸዋል። በመሃልም ካሽ ለፊኒ ስለ ቢካት ውል ይነግረዋል። ፊኒ ግን ቢካት ሶስተኛው ስራ ሲያልቅ በሰላም ትለቀናለች ብለህ ታስባለህ ብሎ ይጠይቀዋል። ካሽም ይህ እንደማይሆን ቀድሞውኑ ስለተረዳ ለቤተሰቡ ደህንነት ሲል ረዳት ሸሪፍ ዱክን በሚስጥር አግኝቶ ቢካትን ለመጣል የሚያስችላቸውን ሚስጥራዊ መረጃ እንደሚሰጠው ቃል ይገባለታል። ረዳት ሸሪፍ ዱክን የካሽን ማንነት ሳይገልጽ ጉዳዩን ለህግ እንደሚያቀርብ ተስማምተው በጓደኝነት እጅ ይጨባበጣሉ። ነገር ግን ነገሩ በጣም ያሰጋው ካሽ ከጥቂት ቀናት በኋላ ከፊኒ ጋር በመሆን ሳቫናን ይዘዋት ወደ ጫካ በመሄድ የተኩስ ልምምድ ያደርጋሉ። ካሽም ለሳቫና የተለያዩ የኢላማ አጠቃቀም ዘዴዎችን እያስተማረ ደስ የሚል ቀን ያሳልፋሉ። በሌላ በኩል ደግሞ ረዳት ሸሪፍ ዱክ በከተማ ውስጥ አንድ የቢካት የእጽ አከፋፋይ ሴት በፍጥነት ነዳ ያስቆማታል። ሴቲቱ ጉቦ ልትሰጠው ብትሞክርም ዱክ ግን እምቢ በማለት መኪናዋን ይፈትሻል። በመሃልም ግጭት ተፈጥሮ ሴቲቱን በቁጥጥር ስር ያውላታል። መኪናዋ ውስጥም በእጽ የተሞላ ሻንጣ ያገኛል። በደስታም ለካሽ ደውሎ ትልቅ ማስረጃ አግኝቻለሁ የሚል መልእክት በድምጽ መዝገቡ ላይ ያስቀምጥለታል። ካሽም የዚያኑ ምሽት ወደ ቤቱ ተመልሶ የዱክን መልእክት እያዳመጠ ሳለ ግን በድንገት ባክናዶ መጥተው ቢካት ስለምትፈልገው አብሯቸው መሄድ እንዳለበት በመንገር በኃይል ይወስዱታል። ካሽም ከፍተኛ ስጋት ውስጥ ሆኖ ወደ ቢካት ግዙፍ መኖሪያ ቤት ይደርሳል። ቤቱ በወንጀል አጋሮቹ ተሞልቶ ነበር። ቢካት ለልጇ ዘኪ የልደት በዓል እያከበረች ቢሆንም ድባቡ ግን የሚያስፈራ ነበር። ካሽም ለብቻው ወጣ ብሎ እሳት ዳር ይቆማል። ነገር ግን ያ ቦታ ቀደም ሲል ነፃነቱን ለማግኘት ሲል ቀኝ እጁን በእሳት እንዲያቃጥል የተገደደበት ቦታ በመሆኑ የአመራራ ትዝታ በምናቡ ይመላለስበታል። በዚህ መሃልም ቢካት ሁሉም ሰው እንዲሰበሰብና ልዩ ትርኢት እንዲያዩ ታዛለች። ካሽም ወደ ቡድኑ ሲቀላቀል የሚያየው ነገር ልቡን ያደነዝዘዋል። ረዳት ሸሪፍ ዱክ ክፉኛ ተደብድቦና ታስሮ ዊልቸር ላይ ታስሯል። ካሽም በድንጋጤ ደርቆ ይቆማል። ዱክ እንዴት እዚህ ሊመጣ እንደቻለና እንዴት ሊረዳው እንደሚችል ግራ ይጋባል። ይበልጥ ያበሳጨው ደግሞ ባክና ዶክ በቢካት ትዕዛዝ መሰረት ዱክን በጭካኔ ደበድቡታል። ክፍሉ ውስጥ ያለው ዝምታም እጅግ አስፈሪ ነበር። በመጨረሻም ቢካት ስራውን የሚጨርስልኝ ፈቃደኛ ሰው ማን ነው ስትል ትጠይቃለች። ካሽም በውስጡ ትልቅ ጦርነት ካካሄደ በኋላ ዱክ በዚህ ሁኔታ ውስጥ ሆኖ ከመሰቃየት ይልቅ ቢሞት ይሻላል ብሎ ይወስናል። ወደ ውጭ ይዤው ልውጣና እዛው ጨርሰዋለሁ በማለትም ሐሳብ ያቀርባል። ሆኖም ቢካት የካሽን ሐሳብ ውድቅ በማድረግ በድንገት የዱክን ጉሮሮ በቢላዋ ሰንጥቃ ትገለዋለች። ካሽ በዚህ አሰቃቂ ድርጊት ክፉኛ ይናደዳል። ራሱን አረጋግቶም ቢካትን አንቺ አብቅቶልሻል የሚል ድፍረት የተሞላበት ማስጠንቀቂያ ሰጥቷት ይወጣል። ወደ ቤቱ ተመልሶ ሁኔታዎችን በማመዛዘን ቢካት የምትረዳው ቋንቋ ጥቃት ብቻ እንደሆነ ስለተረዳ ለጦርነት መዘጋጀት ይጀምራል። የካውንቲ ምድርም ለሱና ለቢካት እንደማትበቃ ይወስናል። በነጋታው ባክ የሟቹን የዱክን ስልክ ሲፈትሽ ዱክ ከካሽ ጋር አብሮ እንደሚሰራ የሚገልጽ መረጃ ያገኛል። ቢካትም ወዲያውኑ በካሽ ላይ ጦርነት ታውጃለች። በዚያው እሁድ ጠዋትም ፊኒ ሚስቱ ከሞተች በኋላ ለመጀመሪያ ጊዜ ወደ ቤተክርስቲያን ለመሄድ ይዘጋጃል። ካሽ ግን ደውሎ እሱ በስራ ስለተጠመደ ሳቫናን ይዟት እንዲሄዱ ይነግረዋል። ቀኑን ሙሉም የቢካትን እርሻዎችና መደበቂያዎች ሲሰልል ይውላል። ፊኒና ሳቫና ደግሞ በቤተክርስቲያን ውስጥ ፓስተር ዊልደር ስለ ቁጣና ስለ ሐዘን የሚሰጠውን ስብከት ሲያዳምጡ ፊኒ ልቡ ይነካል። ከጸሎቱ በኋላም ሳቫናን ይቅርታ አድርጊልኝ ካንቺ ጋር መሆን ነበረብኝ በማለትም ይቅርታ ይጠይቃታል። የቤተ ክርስቲያኑ ፕሮግራም አልቆ ሁለቱም ተቃቅፈው ወደ መኪናቸው ሲያመሩ ግን በድንገት የቢካት ሰዎች ከበው ካሽ የት እንዳለ ይጠይቋቸዋል። ፊኒንም በጭካኔ መደብደብ ይጀምራሉ። ፓስተሩ በፍጥነት ደርሶ ሳቫናን ቢያተርፋትም ፊኒ ግን በደረሰበት ከባድ ድብደባ ምክንያት ወደ ሆስፒታል ይወሰዳል። ካሽም ሁኔታው ተነግሮት ሆስፒታል ሲደርስ አማቹ ፊኒ መሞቱን ሲሰማ በታላቅ ሐዘን ውስጥ ቢሆንም ለሳቫና ሲል ራሱን አረጋግቶ ፓስተሩን እንዲጠብቃት አደራ ይሰጠዋል። ከዚያም በራሱ መንገድ ፍትህን ለማስፈን ይወስናል። የቢካት አገልጋይ የሆነው እንደውንም ከተማ ውስጥ ተከትሎት በመሄድ አንድ ተለይቶ ባለ እርሻ ላይ በቶክስ ግጥሚያ ይጋፈጠዋል። ከከባድ ትግል በኋላም ዶውን ይገለዋል። ሆኖም ካሽም በግጭቱ ወቅት ራሱን ስቶ ይወድቃል። ሲነቃ ግን ፖሊሶችና ቢካት ቦታው ላይ መድረሳቸውን ተረድቶ በፍጥነት ያመልጣል። በሌላ በኩል ደግሞ ባክና ሰዎቹ ወደ ፓስተሩ ቤት በመሄድ ሳቫና የት እንዳለች ለማወቅ ፓስተሩን ይደበድቡታል። ነገር ግን ሳቫና ይህንን ስትመለከት ከተደበቀችበት ቦታ ወጥታ የፓስተሩን ሕይወት ለማዳን ስትል ራሷን አሳልፋ ትሰጣለች። ካሽም ከወጥመዱ አምልጦ ፓስተሩ ቤት ሲደርስ በሩን ተከፍቶ ያገኘዋል። ፓስተሩንም ክፉኛ ቆስሎ ይመለከተዋል። ፓስተሩን ሳቫናን መጠበቅ ባለመቻሉ ይቅርታ ይጠይቀዋል። ሁኔታው ይበልጥ ስላበሳጫቸውም ተባብረው ወደ ከተማዋ የሕግ ቢሮ በመሄድ የቢካትን ልጅ ዘኪን በጠራራ ፀሐይ አፍነው ይወስዱታል። ቢካትም ይህንን ስትሰማ በንዴት ትቃጠላለች።
ካሽም ደውሎ ዘኪን ከፈለግሽ ሳቫናን ይዘሻት ነይ በማለት ቦታ ይነግራታል። ቤቷ ድረስ በመሄድም በስውር በቤቱ የኋላ በር በኩል ሲገባ ፓስተሩ ደግሞ ዘኪን ይዞ በፊተኛው በር በኩል ይገባል። በዚህ መሃል ግን ሳቫና በቤት ውስጥ ታስራያለች። አካባቢዋ ላይ በነበረ የእሳት ምድጃ አማካኝነት ገመዷን ትበጥሰዋለች። ጠባቂዋ ዌስም ትኩረቱን በሳተበት ቅጽበት ሽጉጡን ወስዳ ትገለዋለች። በቤት ውስጥም ታላቅ ተኩስ ይከፈታል። ፓስተሩን ክፉኛ ቆስሎ ይወድቃል። ዘኪም ለማምለጥ ሲሞክር በተተኮሰበት ጥይት ቆስሎ ወደ ጫካ ይገባል። እዚያም በጠባቂ ውሾች ተነክሶ ይሞታል። ቤት ውስጥ ደግሞ ባክ ሳቫናን እያሳደዳት እንመለከታለን። ካሽም በጊዜ ደርሶ የሳቫናን ቦታ በመተካት ከባክ ጋር ጥይት እስኪያልቅባቸው ድረስ ከተተኳኮሱ በኋላ በአካል መታገል ይጀምራሉ። በመጨረሻም ካሽ ባክን በቢላዋ ወግቶ ይገለዋል። በውጭ በኩል ደግሞ ቢካት የልጇን የዘኪን ሬሳ ጫካ ውስጥ አግኝታ በከፍተኛ ሐዘን ታለቅሳለች። በበቀል ተነሳስታም ወደ ቤቱ ትገባና የቆሰለው ካሽ ላይ ክፉኛ ትተኩሳለች። በዚህም መሃል ሳቫና አጎቷን ጎትታ ወደ አስተማማኝ ቦታ ልትወስደው ብትሞክርም ካሽ ግን እኔ እዚሁ እቆያለሁ፣ አንቺ ብቻሽን ልጭ ይላታል። ሆኖም ሳቫና አጎቷን ጥላ መሄድ አልቻለችም። በስውር መታ ቢካትን በቢላዋ ወግታ በመግደል መላውን ካውንቲን ከቢካት ጭካኔ ነጻ ታወጣዋለች። ከዛ ሲኦል ከሆነ ከጥቂት ወራት በኋላ ካሽና ፓስተሩ ከደረሰባቸው ጉዳት ያገግማሉ። ፓስተሩም ወደ ቤተ ክርስቲያኑ ተመልሶ አገልግሎቱን ይቀጥላል። ታሪካችንም ካሽና ሳቫና እርሻቸው ላይ በሰላም እንስሳቶቻቸውን እየተንከባከቡ አዲስና የተረጋጋ ህይወት መኖር ጀምረው እያሳየን ያበቃል። የዛሬው የፊልም ታሪካችንም ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ቤተሰብ ይሁኑ።